ሰላም ጤና ይስጥልኝ ተወደዳችሁ የካፋ ቴሌቪዥን ተከታታዮቻችን እንኳን ለ1446ኛው የኢድ አልአድሃ በዓል በሰላም አደረሳችሁ ያልኩኝ እንግዲህ በእስልምና እምነት ተከታዮች ዘንድ በአደባባይ ከሚከበሩ ሁለት በዓላት አንዱ የኢድ አልአድሃ ወይም አረፋ በዓል ነው። በሳውዲም እጅግ በአማረ ሁኔታ ይከበራል። እንዲሁም ደግሞ በተለያዩ አካባቢዎች በደመቀ ሁኔታ ይከበራል። እኛም ከካፋ ቴሌቪዥን እናንተን ያስተምራሉ ያዝናናሉ ያልናቸው የበዓል ፕሮግራሞች ይዘንላችሁ ቀርበናል። ፕሮግራሙን በመምራት ቤተልሔም ምሩ አብሬያችሁ ቆይታን ማደርግ ነው የሚሆነው። በካሜራው በኩል በላቸው ባሪው እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነው አብረናችሁ ቆይታን የምናደርገው። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። አላሁ አክበር። ክቡራትና ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ በያላችሁበት ሞቅ ደመቅ አድርጋችሁ በዓሉን እያከበራችሁ እየተከታተላችሁን እንደሆነ እምነታችን ነው። እንግዲህ እንግዳችን እዚህ ተገኝታለች። እንግዳችን እንግዲህ በእስልምና እምነት ተከታዮች የተለያዩ በጎ አድራጎት ስራዎችን በመስራት የምትታወቅ እንግዳ ናት። እንግዳችን ማናት፣ ምን ስራዎችን ሰርታለች የሚለውን የምንጠይቃት ነው የሚሆነው። እንተዋወቅ። ስሜ ዘምዘም ኑሩ ይባላል። የመጣውኝ ከቦንጋ ነው። ያው እንደሚታወቀው የከፋ ነዋሪ ነኝ። የቦንጋ ከተማ ነዋሪ ነኝ። እሺ አመሰግናለሁኝ። እንግዲህ ዘምዘም ቀደም ከመግቢያ ለመናገር እንደሞከርኩት በተለያዩ በጎ አድራጎት ስራዎች እንደምትሰሩ የተለያዩ ስራዎች እንደምትሰሩ ቀደም ከመግቢያ ለመጥቀስ ሞክሬያለሁና የማህበራችሁ ስም ምን ይባላል? እንዲሁም ደግሞ መቼ ተመሰረተ? ስንት አባላቶችስ አሉ? እንዲሁም ደግሞ የማህበሩ ዓላማስ ምንድነው? የማህበሩ ስም ቦንጋ ካይር ፈላጊ ጀማዓ ይባላል። የተመሰረተው ከዛሬ 4 ዓመት በፊት ነው። ዓላማውና ዋንኛው ግቡ የተቸገሩትን መርዳት፣ አቅመ ደካማ መደገፍ፣ የታመሙትን ማሳከም እና የቻልነውን ያህል ድጋፍ ለማድረግ ነው ዋንኛ ዓላማው ማለት ነው። ለዚህ ጉዳይ ደግሞ ያነሳሳን ዋንኛው ነገር ብዬ እኔ ማምነው ሃይማኖት ይመስለኛል። የእስልምና ሃይማኖት ያልዳሰሰው የህይወት ዘርፍ የለም። ከነዚህ መሃል ዋንኛውና አንደኛው ደግሞ ለሰው ልጆች ማዘን ነው። ባዘንሽ ልክ ነው አላህ የሚመነዳሽ። አንቺ ለምስኪኖቹ ስታዝኚ አላህ ላንቺ ያዝናል። ያላህ ዝነት ካለ ደግሞ ሁሉም ነገር ሙሉ ነው። ያን ያነሳሳን የትኛው ማህበረሰብ እኩል ቢሆን እኩል ማድረግ እንኳን ባንችል ያቅማችንን ብንረዳ የሚለውን በማሰብ ነው እና ዋና ለዚህ ዓላማ እንዲያነሳሳ ያደረገን እምነታችን ይመስለኛል። አላሁ አክበር አላሁ አክበር አላሁ አክበር። እሺ ዘምዘም እንግዲህ ይሄ ተግባር ሁሉም ቢያረጋው እንግዲህ የሚጸድቅበት ነው። ሁሉም በየሃይማኖቱ ይሄን ነገር እንግዲህ መስራት አለበት ብዬ አምናለሁና ቅድምም ጠይቄሻለሁ ስንት አባላቶች አሉ? እንዲሁም ደግሞ ምን ተግባራቶችን አከናውናቸዋል? ከ100 በላይ አባላቶች አሉን ማለት ነው። ግን አሁን በብዛት የተወሰኑት እንትኑን እየተከት ማለት ያቋረጡም አሉ። ቢሆንም እኛ ስንመሰርት 4 ሆነን ነው የመሰረትነው ማህበሩን ስንመሰርት ማለት ነው። እና አንድ ለአላህ የገባነው ቃል አለ። በወር 100 ብር ነው አባላቱ የሚከፍለው። እኛ አራታችን በወር 400 ብር አናጣም ኢንሻአላህ አላህ ይሰጠናል። እና ያቺን 400 ብር እንኳን ለአንድ ሰው እንኳን እንሰጣለን የሚል አቋም ስላለን አባላቶቹ መብዛት ቢበዙ ደስ ይሉናል። ግን ባለን ልክ ከሌለም አባል ካልሆነም ሰው እየወሰድን እየጠየቅን በቴሌግራምም ሆነ በሚዲያ ምናምን እየጠየቅንም ቢሆን ለምስኪኖቹ ለማድረስ እየሞከርን ያለነው እና እንዳልኩሽ ከተመሰረተ አሁን 4 ዓመት ሊሆነው ነው። ትምህርት ቤት ሲከፈት ለተማሪዎች ቁሳቁሶች፣ ደብተሮች፣ እስክሪብቶ፣ አዲስ ቦርሳ መግዛት አቅም ስለሌለን ከየቤቱ አሮጌ ቦርሳ እያሰባሰብን አቅም ለሌላቸው ሰዎች ልጆች ለህፃናት እንሰጣለን። አሮጌ ዩኒፎርሞች አንዳንድ ከአህለል ካይር ወንድሞች አሉን እየሰፉም ዩኒፎርም ያበረከቱን ሰው ልጆችም አሉ፣ ወጣቶች አላህ ይጨምረላቸው እና ላመሰግናቸው ወዳለው። ልብስ ስፌት ሙያ ላይ የሚተዳደሩ ወንድሞቻችን ይረዱናል። እንደዚህ ዩኒፎርም እና ምንረዳው ደግሞ እንዲ ሙስሊሙን ብቻ አይደለም። ምንፈልገውም ደግሞ ድጋፉንም ከሙስሊሙ ማህበረሰብ ብቻ አይደለም። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም እንደ ሃይማኖቱ አስተምሮት ማለት ነው። ስለዚህ እዛ ላይ ሙስሊም ክርስቲያን ኦር ሌላ የእምነት ተከታይ አላለም፣ የሰው ልጅ ነው ያለው። ስለዚህ
ለየትኛውም ለአጣ ምስኪን ያን እንዳልኩሽ ደብተርም እስክሪብቶም በዋግንም ቢሆን እየሰጠን ትምህርት ቤት ሲከፈት እንረዳቸዋለን። በረመዳን ደግሞ ረመዳን ውስጥ በብዛት ሰው ይሰጣል። አንደኛ ቅድም እንዳልኩሽ ሃይማኖቱ ግዳጅ ያደረገ ነገር አለ፣ ዘካም ይባላል። ለዚህ ያ ግዴታ ስለሆነ ረመዳን ውስጥ ግዴታ የትኛው ሙስሊም ያደርጋል። እኛ ግን የምናደርገውና ለየት የሚያደርገን ነገር ረመዳን ሲጀመር አይደለም፣ ከረመዳን በፊት ነው። ከረመዳን መግቢያ በፊት እናሰባስብና እንጠይቃቸውና ካላቸው ማህበረሰቦች እያሰባሰብን ለምስኪኖቹ ዘይት፣ በርበሬ፣ ተምር፣ ሽሮ፣ ቅንጬ በረመዳን ያስፈልጋቸዋል የምንለውን ነገር እያሰባሰብን ረመዳን ከመግባቱ አስቀድመን አሰባስበን ረመዳን ሳይዙ በፊት ነው በተቻለን አቅም ለአቅመ ደካማ እያዳረስን ያለ ነው። ቢሆንም ደግሞ በጣም እንዲህ ማለት እኛ ያሰብነውና የምናደርገው ትንሽ ነው፣ የሀቅ ማለት ነው። ማለት ቢያንስ 10% እንኳን አንሰጥም ለሙስሊሙ ራሱ አሁን ረመዳን ውስጥ ሲሆን አይዳረስም። አሁን አምና ከ250 ሺህ ብር በላይ ነው ያሰባሰብነው። እሱን ሰተን አሁን ደግሞ በዚህኛው አመት ወደ 550 ምናምን ሺህ ብር ነው ከማህበረሰቡ ከሙስሊም ማህበረሰብ ነው አሰባስበን በየቤቱ መጥቶ መውሰድ ለሚችለው መስጊድ ላይ መጥቶ ይወስዳል። መጥቶ መውሰድ ለማይችለው ደግሞ አቅመ ደካማ ለሆኑት በየቤቱ ወስደን እናደርስላቸዋለን። አሮጌ አልባሳትንም እንደዚህ ከየቤቱ እያሰባሰብን አቅም ለሌላቸው መልበስ ማለት መግዛት ለማይችሉ ለታረዙ እንሰጣቸዋለን ወይም እንደግፋለን። አላሁ አክበር አላህ። ዘምዘም እንግዲህ የተለያዩ እንግዲህ በዚህ በጎ አድራጎት ስራ የተለያዩ ስራዎችን እንደምትሰሩ አሁን ነግረሽኛልና 100 ብር እናዋጣለን ብለሻል። የገቢ ምንጫችሁ እሱ ብቻ ነው ወይስ ደግሞ ሌሎች የሚሰበሰቡ ወይም ደግሞ ሌሎች ከሌሎች ቦታዎች የሚሰበሰቡ ገንዘቦች አሉ? እንዴት ነው የምታስተዳድሩት? ሁሌ 100 ብር አሁን ለምሳሌ ሰው ሲቀንስ ያ የምትደግፉት ነገርም እየቀነሰ ይመጣልና ምንድነው የገቢ ምንጫችሁ? የገቢ ምንጫችን ያው ቅድም እንዳልኩሽ 100 ብር ነው ብዬሻለሁ። ግን አህለል ከይሮች አሉ እንደዚህ በሚዲያ ያገኘዋቸው እህቶች አሉን፣ እህቶቻችን የሙስሊም እህቶቻችን አሉ። እነሱ የሆነ ሰዓት እንዲ ልናደርግ አስበናል ስንል ይልኩልናል፣ ያደርጉልናል፣ ይሰጡናል እና እያሰባሰብን ነው እስካሁን እያደረግን ያለው እንጂ ራሱን የቻለ የገቢ ምንጭ የለውም። ወይ ሌላ ማህበረሰብ እንደዚህ የመንግስት ተቋማት የእርዳታ ድርጅቶች ምናምን የሉንም። እነዛ ሰዎች አግኝተውን ወይ ተገናኝተን ቢረዱና ቢያደርጉ አንደኛ ለነሱ መልካም ስራ ቀሪ ነው ለራሳቸው፣ ሁለተኛ ደግሞ የበለጠ ብዙ ሰው ማቀፍ እንችላለን። አሁን እኛ በየወሩ ዴይሊ ቢያንስ ማለት በየወሩ ከ5 እና ከ6 ሰው በላይ በየወሩ እንሰጣቸዋለን ብር ማለት ነው። ሁሌ አሁን 4 አመት ሊሆን ነው ብዬሻለሁ። 4 አመት ሊሆናቸው ነው እነዛ ሰዎች ምንም አይነት የሚረዳ አካል የሌላቸው ልጆች የሌላቸው ዘመድ ምንም የሌላቸው አሉ። ስማቸው መግለጽ አስፈላጊ አይደለም ብዙ ብዬ ስላሰብኩ ነው። እና እነዛ ሰዎች አሁን ሁሌም በየወሩ እየወሰድን እያንኳኳን እንሰጣቸዋለን። አሁን ያንንም የምናደርገው አንዳንዴ ከራሳችን አንቺ መልካም ካሰብሽ አላህ ይጨምርልሻል። 300 ብርና 400 ብር አውጥተሽ ነገ በ100 ሺህ ብር በምንም አላህ ሊተካልሽ ይችላል። አላህ የሚሰጠው ስጦታው ገደብ የለውም። እኔ ማስበው ዋናው ተነሳሽነት በቃ የሰው ልጅ ለሰው ማዘን አለበት። ያ ሲያነሳሳሽ ወላሂ ይሳካል ማለት በቃ የሽበት ነገር ሁሉ ይሳካል። ዋናው አንቺ ማሰብና መነየት ማዘን መቻል አለብሽ። እኔ ማምነው በዛ ነው እንጂ ምንም አይነት የገቢ ምንጭ የለንም ሌላ። አሁን እንግዲህ ልክ ነሽ። ሰውን መርዳት ለራስ ነው ጥቅሙ። እንግዲህ የሚመለከቱንም ወይም ደግሞ በቤታቸው ነው የሚመለከቱን ሰዎች ከዚህ በኋላ ወደ የናንተ ጎን ላይ ይሆናሉ፣ ይረዳቸዋል ብለን እንግዲህ ተስፋ እናደርጋለን። ምክንያቱም ሰውን መርዳት ለራስ ነው ቅድም እንዳልሽው ከፈጣሪ ነውና ሁሉም ደግሞ የእምነት አብዛኛው ሁሉም ማለት ይቻላል
መርዳትን ከሰው ጋር መረዳዳትን መደጋገፍን ሁሉም ሃይማኖት እንግዲህ ይደግፈዋልና መደጋገፍ ጥሩ ነው እያልኩኝ የረመዳን ወር ላይስ ቅድም አንስተሻል ረመዳን ወር ላይ ብዙ መደጋገፎች ወይም ደግሞ መረዳዳቶች አሉ ብለሽኛልና ምን ያክል ሰዎች ተረዱ ወይም ደግሞ በረመዳን ወር የነበረው መረዳዳት ምን ይመስላል? በረመዳን ውስጥ አሁን ቅድም እንዳልኩሽ አስቀድመን ወደ 150 ምናምን ሰዎች 200ም ሊደርሱ ይችላሉ ብዬ አስባለሁ። ማለት ሙሉ ፓኬጁ የደረሳቸው ወደ 150 ምናምን ናቸው። 50 ምናምኑ ደግሞ ያው መጥቶ ባዶን እንዳይመለስ ያደረግነው ጥረት ነው። ወደ 200 ምናምን ሰዎችን ረመዳን ውስጥ አስቀድመን ደግፈናቸዋል። ያ ደግሞ ያው ከሙስሊሙ ማህበረሰብ ነው። እኛ ሳንሆን የሙስሊሙ ማህበረሰብ የቦንጋ ጀማዓ እንደዚህ በሚዲያ ላይ ያሉ ባለሙያዎች ቴክኖሎጂ የሚጠቀሙ እነዚህ በስልክ በቴሌግራም ምናምን ነው ያሰባሰብ ነው። ሌላ ሀገር የሚኖሩም ሰዎች አሉ። አዲስ አበባ ውጭም ከሚኖሩ ሰዎች ነው ያሰባሰብ ነው እና እነሱንም ላመሰግናቸው እወዳለሁ። እና ረመዳን ውስጥ ያደረግነው ይሄንን ነው የሚመስለው። እኔ ማስበው ረመዳን ውስጥ ብቻ ማድረጉ በቂ ነው ብዬ አልገምትም። ምክንያቱም ዘንድሮ ረመዳን ደርሶ ለሚቀጥለው የሚደርሰውን አላህ ነው የሚያውቀው። እንኳን ደርሶ የሚጠቀም ምስኪኑ ይቅርና እኛ መድረሳችን አላህ እጅ ላይ ነው። ግን ቢኖረን ሁሌ ብናደርግ እንዳልኩሽ ማለት ነው። አሁን በየወሩ 6 ሰው እንሰጣለን። ወላሂ ብንቆጥር ከ100 ሰው በላይ አለ እኛ እዚቹ አካባቢ ብቻ ማለት ነው። ለነሱ እንደዚህ ተቆራጭ ብናደርግ አቅም ቢኖረን ከምንበላው ከምናደርገው ነገር አቋርሰን ብንሰጥ እና ሁላችንም ብንረዳዳ መልካም ነው ብዬ አስባለሁ። ረመዳን ውስጥ ደግሞ የሚደረገው ዘካ የሚባል ነገር አለ። ያ ግዳጅ ነው። ግዳጅ ማለት ምንድነው? ካላደረሽ ትጠየቅበታለሽ። ስለዚህ ያን ሙስሊሙ ማህበረሰብ ሁሉ ከሞላ ጎደል ያደርገዋል። እንደው በሌላ ቀን ብናደርግ ብዬ ጥሪን ለማስተላለፍ እወዳለሁ። አላሁ አክበር። ክቡራትና ክቡራን ተመልካቾቻችን ከዘምዘም ጋር የምናደርገው ቆይታ እየቀጠለ ነው ያለው። እናንተም በያላችሁበት ከኛ ጋር እንደሆናችሁ እምነታችን ነው። ለመላው የእስልምና እምነት ተከታዮች በድጋሚ እንኳን ለ1446ኛው የኢድ አልአድሃ በዓል በሰላም አደረሳችሁ እያልኩኝ አንድ ነሺዳ ተገባብዘን ስንመለስ ወደ ፕሮግራማችንን የምንቀጥል ነው የሚሆነው። አብራችሁን ቆዩ። አላሁ አክበር። ተመልሰናል። ክቡራትና ክቡራን ተመልካቾቻችን እንግዲህ ዘምዘም ቅድም ብዙ ነገሮችን ስታነሺ ነበረ። በአረፋ በዓልስ ምን ያክል ስራዎችን ሰራችሁ? ለዚህ አረፋ በዓል አንድ እህታችን አላህ ይጨምርላት አንድ በሬ ነይታለን ለምስኪኖች አዳርሰናል። ያው ብዙም ባይብቃቃም የቻልነውን ያህል አዳርሰናል ብዬ አስባለሁ። በአረፋ በዓል እርድ ላይ ማለት ነው። ዋንኛው የአረፋ በዓል አከባበር ስርዓት ውስጥ ዋንኛውና እንትኑ የእርድ በዓል ነው ማለት ያው ይታረዳል። ከዛ ውስጥ ደግሞ እንደ እስላም አስተምሮት ያን እርድሽን ስታርጂ ከ3 እጅ አንዱ እጅ የምስኪኑ ነው። ብዙዎቹ ይሄንን ያደርጋሉ፣ ብዙዎቹ ማያደርጉም ሊኖሩ ይችላሉ። ግን እኔ ጥሪ ማስተላለፍ እንፈልገውና ማስበው ነገር ቢኖር ያንቺን አንዷን እጅ ምስኪኑን ባይረሱ ሁሉም የትኛውም አሁን አንድ በግ የሚያርሰው የትኛውም ማህበረሰብ የሙስሊሙ ማህበረሰብ የትም ዓለም ላይ ያለው ማለት ነው አንዷን እጅ ምስኪኑን አስታውሶና አስቦ ሃይማኖቱ ያዘዋል ማለት በቃ ግዳጅ አድርጎታል እና ያቺን አንድ እጅ ምስኪኑን ቢጠይቅ ቢረዳ ብዬ አስባለሁ። የሙስሊም ወንዶችስ ያላቸው አስተዋጽኦ ምን ይመስላል? በዚህ ማህበር ውስጥ እነሱንስ አሳትፋቸዋል ወይ? እንዲሁም ደግሞ የነሱ ድጋፍ ምን ይመስላል? ወንዶቹም አሉበት እንደምታውቂው ማለት ያው በኢትዮጵያ ኑሮ ላይ ወንዱ ነው የበላይ ያለው በኢኮኖሚካሊም በብዙ ነገር ማለት ነው እና ሴቷ የምትሰጠው እኮ ወንዱ ፍቃደኛ ሲሆን ነው። እኔ ከባሌ ጀምሮ ነው የምጀምረው ማለት ነው። ባሌ ይሄን ነገር ሳደርግ ያለ ምንም ተቃውሞ ነው የሚያደርግልኝም እንዲረዳ የሚረዳው ሰዓትን አሁን እንዲ በበዓል ወጥቼ አምሽቼ እስከ 3 ሰዓት 4 ሰዓት እዛ ዱቄት ስንሰፍር ስኳር ምን ስንል አንድም ቀን መጥፎ አይነት ማለት የሆነ ደስ እያለው ሁሌም በየአመቱ ደስ እያለው ነው ቀጥይበት እንዲ ያበረታታኝ ነው እና ወንዶቹማ በጣም ትልቅ አስተዋጽኦ ያደርጋሉ። በሞራልም እየደወሉ የሚያበረታቱናሉ እንዲ በባንክ አካውንትም የሚልኩልናሉ እና ወንዶችንም ያሳተፋል ማህበሩ
ምክንያቱም ከይር ስራ እኮ ሴትም ወንድም ማለት ጀነት በቃ ከይር ስራ ጋር የተያያዘ ነው። ያ ጀነትን ደግሞ ማይመኝም ማይፈልግም የለም እና ወንዶቹም ይረዱናል። ከሌሎች አለል ከይር ማህበራት ጋር ያላችሁ ግንኙነት ምን ይመስላል? ትደጋገፋላችሁ ወይ? ለምሳሌ ሌላ አካባቢ ካሉት ጋር ውጭ ሀገር ቅድም ነግረሽኛል፣ ውጭ ሀገርም ያሉ ምልኩ አሉ፣ ሌሎች አካባቢዎች ላይ ሆነው ምልኩ አሉ ብለሻልና በማህበራት ደረጃ እንዴት ነው ትደጋገፋላችሁ? ትጠያይቃላችሁ ወይስ? እስካሁን እንግዲህ ከነሱ ጋር ተገናኝተን የማውራቱም የመገናኘቱም እድል አልገጠመንም። ያ የኛም ኋላ ቀርነት ይመስለኛል። ምክንያቱም አሁን በሰለጠነ ዘመን ከብዙ ሰዎች ጋር እንደዚህ የእርዳታ ድርጅቶች ጋር እንደዚህ አህለል ከይሮችም አሉ፣ አዲስ አበባም አለ፣ ጂማም አለ። ከነሱ ጋር አልተገናኘንም እውነት ለመናገር ማለት ነው። ያ ደግሞ የኛ ችግር ነው እና አሁን እንደውም ይሄ ሚዲያ አሁን ከፋ ቲቪ ቢያስተላልፍልን ቢጠይቅልን እንደዚህ እርዳታ ድርጅቶች እንዲረዱ እንዳለ ማህበሩ እንዳለ ብቻ ቢተዋወቅልን መልካም ነው ብዬ አስባለሁ። እስካሁን ድረስ ግን የተገናኘንበት መንገድ ማለት የተገናኘንበት ሁኔታ የለም። ብንገናኝ ጥሩ ይሄዳል ብዬ አስባለሁ። እኔ አላሁ አክበር። ሌሎች በጎ አድራጊ ድርጅቶችም ወይም ደግሞ ማህበራት እንዲረዷችሁ የምትጠቀሙት የማህበራዊ ሚዲያ ሊሆን ይችላል። እንዲሁም ደግሞ ሌሎች ሰዎች ሊያገኟችሁ ቢፈልጉ እናንተን በምን ማግኘት ይችላሉ? እንዲሁም ደግሞ የምታስተላልፊው መልእክትስ አለ ወይ? ቅድም ነግረሽኛል። እንግዲህ በጎ ማድረግ ለራስ ነው። መረዳዳት፣ መደጋገፍ የኢትዮጵያ ባህልም ሃይማኖት እንኳን ብንተው በባህልም መረዳዳትና መደጋገፍን ያው የሚቀበል ወይም እንትን ነውና ያለንበት አካባቢ እንደዛ ነውና ምን የምታስተላልፊው መልእክት አለ? እንዲሁም ደግሞ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ ዛሬ በዓል ነው። ሁሉም እንግዲህ በያሉበት ነው ሞቅ አድርገው እየተከታተሉን እንደሆነ እምነታችን ነውና አንቺም እንኳን አደረሳችሁ ማለት የምትፈልጊው ካለ? ቅድም እንዳልኩሽ አንደኛ ሁሉም ማህበረሰብ ያለው መቼስ አቅም ያለው ነው የሚደግፈው አይደለ? ያለው ምስኪኑን ማሰብ ቢችል ቢጀምር ብዬ አስባለሁ። እንደዚህ ተነሳሽነት ያለው ወጣቶች አሁን ወጣቱ መስራት ይችላል። ወጣቶች እንዲህ አይነት ነገር ላይ ቢሳተፉ ቤት ውስጥ በምናደርገው ነገሮች ልጆቻችን ስናሳድጋቸው ለሰው እንዲያዝኑ መልካም የሆነ አኗኗር እንዲኗኗሩ ከጎረቤቶቻቸው ጋር ከሀገር ጋር ከማህበረሰብ ጋር ምን አይነት ግንኙነት አላቸው የሚለው ቢዳሰስና ያ ነገር ደግሞ ወደ መልካም ነገር ይመራል ብዬ ስላሰብኩ ማለት ነው። ስለዚህ ማህበረሰቡ ነው እዚህ ውስጥ አንቺን የሚከትሽ ያደግሽበት መስመር የምትሄጂበት ቅድም እንዳልኩሽ ሃይማኖት ዋንኛው ነገር ቢሆንም የምትሄጂበት መስመሮች ያደግሽበት አኗኗር የምትኖሪበት ኑሮ ያ መልካም እንድትሆኚ ይዳርጋል እና እዛ ውስጥ ልጆቻችንን ብናቅፍ ስናሳድግ ልጆቻችንን ስናሳድግ በዛ ውስጥ ብናሳድግ ብዬ አምናለሁ። እና ደግሞ ማስተላለፍ የምፈልገው ነገር ቢኖር ሁሉም በያለበት ዓለም ላይ ያለው ሙስሊምም ሆነ ሌላውም የእምነት ተከታይ መረዳዳትን ባህልና ግዳጅ አድርጎ ቢወስድ አንድ ሰው ሳይራብ ላያድር ይችላል። ምክንያቱም በአግባቡ ሁሉም ዘካን ቢያወጣ ይላል በእኛ አስተምሮት ማለት ነው እና ምስኪን አይኖርም ነበር። ገብቶሻል? እኛ ውስጥም ሆኖ ማያወጣ አለ ማለት ነው። ስለዚህ ያንን ነገር እንደ ግዳጅ አድርገን ብንወስድ ብዬ አስባለሁ። ያው እዝነት አላህ ከሚሰጠው ነገር አንዱ ነው። ሆኖም እያለ ግን በቃ ማዘን መቻል አለብን፣ መረዳዳት መቻል አለብን። እንዳልሽው ኢትዮጵያዊ ባህል ነው። አሁን ካለው ኑሮ ውድነት ጋር እኛ ውስጥ ስንት ነገር አለ፣ ስንት ልብስ አለ፣ ስንት ነገር አለ ቁም ሳጥን ያጣበበ ያንን አውጥተን ለምስኪኑ እንድንረዳ አሁን በሚመጣው አረፋም በዓል ምክንያት በማድረግም ሙስሊሙ ማህበረሰብ ጎረቤቱን ቢጠይቅ ልብስ ያልገዛ ካለ አሮጌውንም ቢሰጥ መግዛት ከቻለ ቢገዛ ብዬ መልእክት ለማስተላለፍ እወዳለሁ። እና ደግሞ ይሄንን ማህበር አሁን የመጣው በማህበሩ ነው። ይሄንን ማህበር መደገፍ የሚፈልግ ሰው የፌስቡክ አካውንትም አለን። ቦንጋ ከይር ፈላጊ ሴቶች ጀማዓ ነው የሚለው። እሱን ሰርች አድርጎ ማግኘት ይቻላል። የቴሌግራም ቻናላችንም እንደዛ ነው። ቦንጋ ከይር ፈላጊ ጀማዓ ነው የሚለው። እዛ ውስጥ ማግኘት ይችላሉ። ሊረዳን የሚፈልግ ማህበረሰብ ካለ የከፋ ቲቪም በግልጸኝነት በታማኝነት እኩል በማየት ይህንን ፕሮግራም ለማዘጋጀት ከማሰብ ነው። አንድ ነገር ስታስበው ነው ወደዛ የምትጠጋው እና ከማሰብ ነው እኛን እስከዚህ ድረስ ጠርተው የፕሮግራማቸው ተካፋይ እንዲያደርጉ ያደረጉን እና እነሱም የበለጠ መረጃ ይሰጣሉ ብዬ አስባለሁ። የከፋ ቲቪንም በጣም
የስራ ባልደረቦችንም ሁሉንም ላመሰግን እወዳለሁ። እንኳን አደረሳችሁ መልእክት ለማስተላለፍ የምፈልገው ለመላው በዓለም ላይ በኢትዮጵያም በዓለም ላይ ላሉ የሙስሊም ማህበረሰብ እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ አደረሰን። በመቀጠል ደግሞ ውጭ ሀገር የሚኖሩ ሁለት እህቶች አሉኝ ዘኪያ ሐሰንና ሳሊያ ኑሩት ይባላሉ። እንኳን አደረሳችሁ እስከነ ቤተሰቦቻቸው። ነስረዲን ተሾመ ባለቤቷ፣ የሳሊያ ባለቤት፣ የዘኪያ ባለቤት መዲ ይባላል። እነሱንም እንኳን አደረሳችሁ ለማለት እወዳለሁ። ብዙ ቤተሰብ ስላለኝ እገሌን ብዬ መምረጥ አልችልም። በዋነኝነት ደግሞ ለባለቤቴ እንኳን አደረሰ እንኳን አደረሰን። አላሁ አክበር። እሺ ዘምዘም እንግዲህ እጅግ አድርገን ነው የምናመሰግነው። ፕሮግራማችን እንግዲህ ወደ ማለቂያው ነው። የተወደዳችሁ ተመልካቾቻችን እናንተም እንግዲህ እንደዚህ ያሉ በጎ አድራጎት ላይ መሳተፍ አለባችሁ እያልን እንደ ዘምዘም ያሉ ቅን ልቦችንም ያብዛልን። እንግዲህ በያላችሁበት እናንተም ተደጋገፉ፣ ተጠያየቁ። በዓልን ስታከብሩ ለብቻችሁ ከማክበር ሃይማኖቱ አስተምሮ እንደሚፈቅደው እንዲሁም ደግሞ እየተደጋገፋችሁ በያላችሁበት ያላችሁን የተከፋፈላችሁ ማክበር አለባችሁ። እንዲሁም ደግሞ የነሱን የማህበራቸውን የሚገኝበትን አድራሻ ወይም ደግሞ በፌስቡክ ቅድም እንዳለችው በፌስቡክ እና በቴሌግራም የሚገኙበትን እንዲሁም ደግሞ የባንክ አካውንታቸውን ከስር የምናስቀምጥላችሁ ነው የሚሆነው። ክቡራትና ክቡራን እንግዲህ የዛሬው ፕሮግራማችን እስካሁን የተከታተላችሁትን ነው የሚመስለው። ፕሮግራሙን በመምራት ቤቴሌም ምሩ አብሬያችሁ ቆይታ አድርጌያለሁ። በካሜራው በኩል በላቸው ባሩ እንዲሁም ደግሞ በዳይሬክቲንጉ ታመነ በየነና ናስር ተማም አብሮን ቆይታ አድርጓል። ሌሎች የጣቢያችን የበዓል ፕሮግራሞች የሚቀጥሉ ነው የሚሆኑት። በያላችሁበት መልካም በዓል ይሁንላችሁ።